ሰላም እንዴት ናችሁ? የቻናሌ ቤተሰቦች ዛሬ እንደተለመደው በመንታ መንገድ ነው የመጣሁኝ። እስከ መጨረሻው አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። አሁን ወደ ትዕይንቱ እገባለሁኝ። እንግዲህ ሰሜት እንንሁን አሳግቶ እዚያ ጨለማ ቤት ውስጥ አንድ ቀን አሳድሯቸዋል። በጠዋቱ ከነ ልጆቹ እነኑ ያሉበት ደርሰዋል። ሰሜት ጃንን አንተ እዚህ ቆይ ሲለው አይ አባቴ እሄዳለሁኝ የኔ ጉዳይ ትልቅ ነው ብሎ እነ ሜሌክ ወደ ታሰሩበት ሄደ። አባትየውም ተከተሉት። አባቴ 5 ደቂቃ ስጠኝ። ስለምን ልታወራ ነው ልጄ? እንድ ደግሞ አታርገኝ፣ ብቻችንን ተወን ጮኸበት። ኢሳትና ሰሜት ኑህ የታሰረበት በርጋ ቆመው ጃሃንን ይከታተላሉ። ጃሃን ወደ ውስጥ ገባ። ከሜሌክ ተያዩ። የእውነት በፍቅርሽ ወድቄ ነበረ። ከእግርሽ በታች እንድወድቅ አደረግሽኝ። በፍቅርሽ እንድወድቅ ካደረግሽኝ በኋላ አንቺ ግን የሆንሽውን ተመልከች። ለአንቺ ምንም ላድረግ ዝግጁ ነበርኩኝ። ሜሌክ እያለቀሰች ነው። አይኑን ታያለች። ግን አንቺ የመላክ ፊት ይዘሽ ዳቢሎስ ነበርሽ። የሻንሰላልን የመጀመሪያ ልጅ በእጅ አድርጌዋለሁ ትይ ነበር አይደል? ያልሽውን አደረግሽ። ሜሌክ ልታወራ ፈለገች፣ አልተሰማም። ከኔ ጋር ወደ አልጋዬ የሄድሽ ጊዜ ምን ነበር ያልሽው? ከብዙ ሴቶች ጋር ነበርኩ፣ ግን ማናቸውም አንቺ ያደረግሽኝን አላደረጉኝም። ጨካኞች አልነበሩም እነሱ። ሜሌክ ፊቷን አዙራ አለቀሰች። እውነቱን ቀድመሽ ነግረሽኝ ቢሆን ከጎንሽ ሆን ነበር እኮ ረዳሽ ነበረ። አንቺ ግን ምን አደረግሽ? አይኔን እያየሽኝ ወሸሽኝ። ምናልባት ሁሉም ጨዋታ ነበር። ፍቅርሽን አይኑን እያየሽ ተዋሹ ነበር። በጣም የገደለኝ ያመመኝም እሱ ነው ሜሌክ። ሜሌክ ግን ማስረዳት አልቻለችም። አፏ ታሽጓል። በንግግሩም በጣም አዝናለች። ስለዚህ በልቤ የተለየ ቦታ አለሽ። አንድ ጥያቄ ጠይቅሻለሁ፣ እውነቱን መልሽልኝ ይልና መጥቶ ፕላስተሩን አነሳው። ከጀርባሽ ማን ነው ያለው? ሜሌክ ያልጠበቀችው ጥያቄ ነበረ። ማን ነው ከጀርባሽ ያለው? እውነቱን ተናግረሽ ራስሽን አድኚ። ላንቺና ለኑ ብለሽ ተናገሪ። እንዴት ይህን አመንክ? ጃሃን የምር አንተ ነህ? እኛ እንዳቀድን አድርገህ አመንክ? ጃሃን አቶ ጃሃን በይኝ ብሎ ጮህባት። ከጀርባችሁ ማን እንዳለ ካልነገርሽኝ ከዚህ አትወጡም፣ ይህንን ወቂ። ሜሌክ ተናደደች። ወንድሜ የት ነው አለችው። ሜሌክ ተናገሪ፣ ወንድሜ የት ነው እያልኩ ነው። አሁን መግባት እችላለሁ ኢሳት ሲል ወንድሜ የት ነው ያለው እየጠየቅኩ ነው ብላ ጮኸች። ኑህ እዚያ ሆኖ ድምጿን ይሰማና ይላታል። ኢሳትም እዚህ ነኝ መጥቻለሁ እያለ ገባ። ሰሜት በር ላይ ቆሞ ጂሃን ከጀርባቸው ማን እንዳለ ተናገረች እንዴ ብሎ ይለዋል። ትናገራለች፣ ትንሽ ብናሰቃያት ሁሉንም ትነግረናለች። ኢሳት እየተናገረ ወደ እሷ ተጠጋ። ምን ልታደርገኝ? እና ምታኛ፣ 3 ወንዶች እና ልትገሉኝ ነው አለች ሜሌክ። በለው አድርጉት፣ ምንም የምነግራቸው ነገር የለም። ወንድሜን እንዴት እንዲህ ታናግሪዋለሽ አንቺ አለ ኢሳት። ተመልከት፣ ለማድረግ እንዳትሞክር ሰማ ብሎ ጃሃን አነቀው። ጫፏ እንዳትነካት አለው። ትነካታለህ? እንዳትነካት ብያለሁ ዋ ሲለው እሺ ብሎ ተስማማ ኢሳት። ተናገሪ ሜሌክ፣ አሊያ መጥፎ ነው የሚሆነው አለ ጃሃን። እና ያለና አንተን በዚህ ሁኔታ ካየው በኋላ ዓለም እንኳን ብትገለባበጥ ምንም አይመስለኝም። ሰማኸኝ? በጣም ነው ያዘንኩብህ ሜሌክ። የምታውቂው ነገር ካለ የሆነ ነገር በይ። ጃሃን
ኢሳት እንዳይነካት አስጠንቅቆት ወጣ። አታልቅሺ ፈራሽ፣ አታልቅሺ እያለ ያሾፍባት ጀመር። ሳሜት ቆሞ ያያል። ጂሃን ወደ ፈረሶቹ መጥቶ ማልቀስ ጀመረ። ሜሌክ ከት ብላ ስትስቅ ኢሳትም አባቴ ለምንድን ነው እንዲህ የምትሆነው አለው። ልጄ በመጨረሻም ትነግረናለች። ምንም አማራጭ የላትም። ልጄ ተመልከችኝ ተመልከችኝ ብሎ ፊቷን ይዞ ወደ ራሱ አዞራት። ከጀርባቸው ያለው ሰው ማን ነው? ማንም የለም። አንድ ነገር ልንገርህ፣ እንዳንተ ልጆች በቅንጡ ቤት አላደግንም። እኛ ማንንም አንፈልግም። የምጠይቅሽ መልሽልኝ ጮኸባት። ኑህም እያለ እየጮሁ ሲያናግሯት ሊያወራ ይሞክራል። አፉ እንደታሸገ ነው። ከጀርባችሁ ማን ነው ያለው ብሎ ጠየቃት። ሳሜት ሜሌክ ሳቀች። ከት ብላ ሳቀችበት። ማንም የለም። ገባችሁ? እኛ የመጣነው እናታችንን ፈልገን ነው። ኢሳት የዚኔ ይልና አፏን አሸገው። ጮኸች፣ ተወራጨች። ኑህም እዛ ሆነው እያለ ይጮኋል። ጂሃን እያለቀሰ ነው። ያሳለፉትን እያሰበ ያለቅሳል። አሁን የኑህ ተራ ነው። ኢሳት እና አባቱ ኑህ የታሰረበት ክፍል ገቡ። ኢሳት ኑህን ያዘው። ኑህ ይላል። ማውራት ይፈልጋል፣ ግን የሚያወራው አይሰማም። ምን ተፈጠረ እያለ ያሾፍበታል። ኢሳት የማንይዝ መስሎ ነበር ፕላስተሩን እያናገረው ሲያነሳለት ሜሌክ ደህና ነሽ ውዴ? እዚህ ነኝ። እሺ የኔ ሜሌክ መቶሽ ህይወቴ እዚህ ነኝ። እሷም እዛ ሆና ስትል ሳሜት የሜሌክ ፕላስተር እንዲያነሳው ኢሳትን ላከው። ብዙ እንዳጮሂ እያለ ፕላስተሩን አነሳለት። ውሻ ነቶ አለችበት። ኑህ ሜሌክ ጎርተውሻል እህቴ? ደህና ነኝ፣ ስለ እኔ አታስብ ኑህ። ጂሃን ያለቀሰ ነው። አሁንም ብቻውን ያወራል። እንደተጎዳ ተሰምቶታል። የስምሩ ልጅ መሆናቸውን ስለደበቀችው በጣም ተናዶባታል። እህቴን ከጎዳችኋት ማናችሁም ከዚያ በህይወት አታመልጡም አለ ኑህ። በመጀመሪያ ከዚህ በሰላም በወጣ ከዚያ ትዝትብናለህ ይለዋል ሳሜት እየሳቀበት። አባትም ሳቁበት። አባቴ እንዳታቋርጠኝ በልምታው ይለዋል ሳሜት። ኑህን ቅጥቅጥ አደረገው፣ ደበደበው። ደክሞኛል አባቴ። ማን ነው ከጀርባ ያለው ይላል ኢሳት። ሜሌክ ነች። ኢሳት በድጋሚ በቦክስ ነረተው። ኑህም ከኔ ጀርባ ሜሌክ፣ እኔ ደግሞ ከሷ ጀርባ ነኝ። እኛ እህትና ወንድሞች ነን፣ እንደጋገፋለን። እናም አንተም ወንድማችን ነህ። ኢሳት ደበደበው። ኑህ በደንብ አበሸቀው። ግን አንተ ሻንሳላነ በመካከላችን ልዩነት አለ፣ ገባህ? እየሳቀበት ነው፣ እያሾፈበት ነው። እኔ አባቴ ማን እንደሆነ አውቃለሁ። አንተ አባትህን ታውቃለህ አለው ነው። ኢሳት ተናደደ። ኑህ ቀጥ ብሎ ሳቀ። ኢሳት በድጋሚ ደበደበው። ሜሌክ ኑህ አትምቱት እያለች ትጮኻለች፣ ታለቅሳለች። ደህና ነኝ እህቴ ደህና ነኝ፣ ግን እነሱ ደህና አይደሉም። ሜሌክ አንደኛው አባቱን አያውቀውም፣ ሌላኛው ደግሞ ልጁ ማን እንደሆነ አያውቅም። ኢሳት ተናደደ። ኑህም ይቅርታ ሳሜት፣ አንድ ምክር ልምከርህ፣ ሂድና የዘረመል ምርመራ አድርግ እየሳቀበት። ሳሜትም ሊመታው ነበር። ኢሳት እንዲህ አባቴን ያለሁኝ አትንካው ነው ያለው፣ አባቴ ተው እያለ ኑህን መታው። ኑህ እየተመታም በጣም ይስቅባቸዋል። ኢሳትን አሳበደው ነው። እንድጨርስ ትፈልጋለህ እያለ ኑህን ሲመታው፣ ቤተሰቤ እንድትበጠብጥ ማን ነው የላከ? ተናገር። ኑህ ግን ራሱን እንደመሳት ብሏል።
በድጋሚ እየጮኸ ጠየቀው። ከነገርኩ ሜሌክን ትለቃታለህ አለ ነው። አዎ ተናገር። እናገራለሁ። ተናገራ። እናገራለሁ በል አለ ተናዶ ሳሜት። ሀገሩ በሙሉ ከጀርባችን ነው ብሎ ከት ብሎ ሳቀበት። ሳሜት ተናድዶ ባቡጥ ያለው የሳሜት ስልክ ጮኸ። የሜሌክና የጂሃን ፎቶ ድረገጽ ላይ እንደወጣ ነገረችው። ምን አይነት ፎቶ ነው? ልላክልህና ይኸው ብላ ላከችለት። ሳሜት ከፍቶ አየና ደነገጠ። ኑህና ሜሌክን ትተው ሄዱ መኪናቸው ወዳለበት። ሜሌክም ኑ ድምፅን አሰማኝ ኑ ትላለች። ሳሜት ተናደደ። ጂሃን ከሜሌክ ሲሳሳሙ የሚያሳይ ነበር ፎቶ። ሳሜት ተናዶ አሁን ተጨንቋል። እነኑህን ረስተዋል። ታሲም ሜሌክ ከጂሃን ስትሳሳም የተለቀቀውን አይቶ ለኑህ ሊነግረው ቢደውል ስልኩ ዝግ ነው። የሜሌክም ስልክ ዝግ ሆነበት። በጣም ተጨንቋል። ኑህ ሜሌክን ተጣራ። ግድግዳው ላይ ባለው ትንሽዬ መስኮት እንተያየ እሺ አላት። እሺ ነው ከ3 እንቁጠር እሺ ትለዋለች። ከዛ ኑህ 1 ሲል እሷ 2 ኑህ እያለቀሰ 3 አለ። ከዛ ከነ ወንበራቸው ከታሰሩበት ወንበር ጋር ብድግ ብድግ እያሉ ወደ ግድግዳው ተጠጉ። እኔ ቀርብ ያለሁ አለ ነው። እኔ ነኝ ያሸነፍኩት ትላለች እሷ እንደማልቀስ እያሉ። በድጋሚ እነዚህን አንሺው ይላታል። እዚያ በመስኮቱ ጋር የሆነ መመገቢያ የሚመስል ነገር አለ። እሱን በእግራቸው ረግጠው ገንጥለው ጣሉት። ከዚያም በዛች ቀዳዳ ተያዩ። ፊትህ ምን ሆነ? እንዴት እንዲህ ያደርጉሃል? እንዴት? አታልቅሽ፣ ደህና ነኝ። ምንም ሊያደርጉኝ አይችሉም። እንዴት ነው የምታይኝ? ፊቴን ሙሉን አበላሹኝ እንዴ? እያለቀሰ ነው ግን እንደ መሳቅ እያለ ተናገረ። ከጅምሩ አክሱ እንመለስ ብለሽኝ ነበር። እኔ ነኝ እንቆይ ያልኩሽ። ታሲም ሳሜት ቤት ከሚኖሩ አገልጋዮች ውስጥ አንዱ የታሲም ሰው ነው። እነሱ ጋር ደውሎ ስለ እነኑ ሰማ። የት እንደታገቱ የት እንዳረጓቸው ተነገረው። ሴልቹክ ጋር ወደ እነ ሜሌክ ጉዞ ጀመረ። እነ ሜሌክ እያወሩ ነው። ኢሳት ወንድማቸው እንደ ጎዳው ያወራል። ጂሃንም ከእጁ እንደማያመልጥ እየዛተ ለእህቱ ይነግራታል። ልክ እንደ ውሻ እግሬ ስር ይወድቃሉ። አታስቢ፣ ጠንከር በይ፣ እንፋለማቸዋለን። የመኪና ድምፅ ሰሙ። ታሲን ነበር። የሆነ ሰው እየመጣ ነው አለች። እስቲ ዝም በይ ይላል። እነ ታሲን ይወርዱና በፈረሶቹ ማል የፈለጓቸው ሞባይላቸውን አብርተው ወደ እነሱ መጡ። ከዛ ያገኛቸዋል። ሁለቱንም ፈታቸው፣ ይዟቸው ወጣ። ታሲም ኑህና ሜሌክ ያልጨረሱት ስራ ነበረ። እናም ያልጨረስነው ጉዳይ አለን አሉት። ታሲምን ፈቀደላቸው። ገብተው ፈረሶችን ሁሉንም ለቀቋቸው። ፈረሶቹ ከዛ አካባቢ ሮጠው ጠፉ። ኑህ ጋዝ ፈልጎ አገኘ። ቤንዚሉን አርከፈከፈ ቤት ውስጥ። ጀርካኑን ለሜሌክ ሰጣት። ሜሌክም የቀረውን አርከፍክፋ ጨረሰች። ከዚያም ጠባቂው ተኝቶ ነበርና አጠገቡ እሳት እየነደደ ከዛ ከሚነደው እሳት አንድ እንጨት ያነሳና ወደ ቤት ውስጥ ወረወረው። ቤቱ ሲነድ ቆመው ማየት ጀመሩ። ኑ ወደ ጠባቂው ሄዶ ቀሰቀሰው። ከእንቅልፉ ተነሳ። ምን ተፈጥሮ ነው? ቤቱን አቃጥለነው ነው። ዞር ዞር ብለህ ተመልከት አለው ነው። ሄዶ አየ። ቤቱ እየነደደ ነው። ሆነ ብላችሁ ነው አይደል አለው። አዎ ደውለ መንትዮቹ ሆነ ብለው እሳት አስነሱ ብለ ነገረው። ለሰሜት በል ደውል። ታሲም መኪና ውስጥ ሆኖ እየጠበቃቸው ነው። ኑህም መሬት ትዞራለች ሜሌክ አላት። ይህ ቤት እንደነደደ ሻንሳላኖች ይቃጠላሉ። ሻንሳላኖችንም እናጠፋቸዋለን። አዎ ወንድሜ በእርግጠኝነት እናጠፋቸዋለን አለችው። የዛሬው ትዕይንት ይህንን ይመስላል። እስከ መጨረሻ ስለተከታተላችሁን ከልብ አመሰግናለሁ። ይህ ነጭ ሳር ሚዲያ ነው። ቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮ ከተመቻችሁ ላይክ በማድረግ ድጋፋችሁን ስጡን። ቻው